ግብጽ በእስራኤላውያን ተሞላች። አዲሱ የግብጽ ፈርዖን እስራኤላውያን በጣም ኃያል ይሆናሉ ብሎ ፈራ። ስለዚህ ባሪያዎች አደረጋቸውና በጭካኔ ገዛቸው። የእስራኤል ሕፃናት ወንዶች ልጆች ሁሉ እንዲገደሉ ፈርዖን አዘዘ። አንዲት ሴት ልጇን ቅርጫት ውስጥ አድርጋ በወንዙ ዳር ደበቀችው። እህቱም በርቀት ሆና ጠበቀችው። የፈርዖን ልጅ በወንዙ አጠገብ እየታጠበች ነበር። ሕፃኑን አገኘችውና ይዛው ለመሄድ ወሰነች። እህቱም ሕፃኑን እንድትንከባከብላት የእናታቸውን እርዳታ አቀረበችላት። የፈርዖን ልጅ ሕፃኑን ሙሴ ብላ ጠራችው። ሙሴ አደገ። አንድ ቀን አንድ ግብፃዊ አንድ እስራኤላዊን ሲመታው አየ። ሙሴ ግብፃዊውን ገደለው። ከዚያም ወደ ምድያም ሸሽቶ ለ40 ዓመታት እረኛ ሆነ። ሙሴ በጎቹን በኮሬብ ተራራ ላይ እየጠበቀ ነበር። ከሚነደው ቁጥቋጦ መካከል የእግዚአብሔር ድምፅ ተናገረ። ሙሴ ሕዝቤ እየተሰቃየ ነው፣ ነፃ ታወጣቸው ዘንድ አንተን መርጬሃለሁ አለው። እኔ አልችልም አለቀሰ ሙሴ። እግዚአብሔርም እኔ እረዳሃለሁ ብሎ ቃል ገባለት። በትርህን ጣል። ሙሴ እንደታዘዘው አደረገ። በትሩም ወደ እባብ ተለወጠ። ከጣለበት ሲያነሳው ግን እንደገና ወደ በትርነት ተቀየረ። እግዚአብሔርም እጅህን በካባህ ውስጥ አስገባ አለው። ሙሴ እንደተባለው አደረገ። ተመለከተም፣ እጁ በለምጽ በሽታ ተሸፍኖ ነበር። እንደገና ወደ ካባ ውስጥ ሲያስገባው ተፈወሰ። ለፈርዖን ይህን አሳየው አለው እግዚአብሔር። ሙሴም እኔ ጥሩ ተናጋሪ አይደለሁም አለ። እኔ የምትናገረውን ቃላት እሰጥሃለሁ፣ ወንድምህ አሮን ይረዳሃል አለው እግዚአብሔር። ስለዚህ ሙሴ ፈርዖንን እስራኤላውያንን እንዲለቅ ሊነግረው ሄደ።